ሰላም። በዛሬው ፊልም ዳሰሳችን የምናየው ኢፕማን 4 ሲሆን ታዋቂው ማርሻል አርት መምህር ኢፕማን ለልጁ የተሻለ እድል ፍለጋ ወደ አሜሪካ ተጉዞ እዛ የሚገጥመውን የዘረኝነት ፈተናና የባህል ግጭት በክብር በፈጣን የዊንግ ቹን ምቶች የሚመክትበት ታሪክ ያሳየናል። ፊልሙ የሚጀምረው አንዲት ጉልበተኛ ተማሪ ዮና የተባለችውን ቻይና አሜሪካዊት ተማሪ በዘረኝነት ስድብ ስታዋርዳት በማሳየት ነው። አንቺ የአሜሪካዊ አይደለሽም፣ ወደ ሀገርሽ ተመለሽ እያለች ትጮህባታለች። ዮና ግን በረጋ መንፈስ አሜሪካ ሁሉም ቢሆን የፍልሰተኞች ሀገር መሆኗንና በስድብ ያወረደችባት ልጅም ብትሆን የሀገሬው ተወላጅነት በአሜሪካ እንዳልሆነች በማሳሰብ አፏን ታስይዛታለች። ይህም ጉልበተኛዋን በሰው ፊት ስላዋረደቻት ይበልጥ በንዴት እንድትቃጠል ያደርጋታል። ከሰዓት በኋላ ጉልበተኛዋ ተማሪ ጓደኞቿን ሰብስባ ዮናን ከትምህርት ቤት ስትወጣ አድብታ ትጠብቃታለች። ያለምንም ማመንታት ይገፏታል፣ ሊመቷትም ይሞክራሉ። እንዲያውም ይባስ ብለው መቀስ አውጥተው የዮናን ጸጉር በግድ ይቆርጡባታል። ዮና ለማምለጥ ብትሞክርም ሊይዟት ሲሉ ገት አንድ ሽማግሌ መጣ። ታዳጊዎቹ ምንም የሚያደርግ በቀላሉ የምናስፈራራው ምስኪን ሽማግሌ መስሏቸው ነበር፣ ግን ተሳስተዋል። ሰውየው በጣም ፈጣንና ቁጥጥር ባለው እንቅስቃሴ ሁሉንም አንድ ባንድ መሬት ላይ ዘረራቸው። ቀደም በራስ መተማመን ተሞልተው የነበሩ ጉልበተኞች አሁን ጭራቸውን ቆልፈው መፈራገጥ ጀመሩ። ጉልበተኛዋ ተማሪ እያለቀሰች ወደ ቤቷ ትሄዳለች። እናቷም በትምህርት ቤት ተደብድቤ መጣው ስትላት ደንግጣ ወዲያውኑ የኢሚግሬሽን ባለስልጣን ለሆነው ባለቤቷ ትደውላለች። ቂም ለመበቀልም ትመላለች። ነገር ግን አንድ የማያውቁት ነገር አለ። ይህ ኢላማ ያደረጉት ሽማግሌ ዝም ያለ መንገድ አሳላፊ አይደለም። እሱ በታሪክ ታላቅ የሚባሉት የዊንግ ቹን ማስተሮች አንዱ የሆነው ኢፕማን ነው። እዚህ ጋ ነው የኢፕማን የመጨረሻ ምዕራፍ የሚጀምረው። ወደ ኢፕማን 4 እንኳን በደህና መጣችሁ። የኢፕማን ባለቤት ቹንግ ከተሞቹን 4 ዓመታት አልፈዋል። አሁን በሆንግ ኮንግ ከልጁ ኢፕችንግ ጋር ይኖራል። ትልቁ ልጁ ግን አሁንም ፎሳል ውስጥ እየተማረ ነው። ኢፕማን አሁን የ71 ዓመት ሽማግሌ ነው። እናም አንድ አስደንጋጭ ዜና ይደርሰዋል። ልክ እንደ ባለቤቱ እሱም በጉሮሮ ካንሰር መያዙ ይነገረዋል። ሐኪሙ ሲጋራ እንዲያቆምና እጢው እንዳይስፋፋ የኬሞቴራፒ ሕክምና እንዲጀምር ይመክረዋል። ብዙም ሳይቆይ በኢፕማን የዊንግ ቹን ትምህርት ቤት አንድ እንግዳ ከአሜሪካ ይመጣል። ይህ ሰው ቢል ይባላል። የኢሚግሬሽን ሰራተኛና የብሩስ ሊ ተማሪ ነው። በቋንቋ ለመግባባት ምክንያት በቢሊና በኢፕማን ተማሪዎች መካከል ትንሽ ድብድብ ተፈጥሮ ነበር። በመጨረሻም ኢፕማን መጥቶ መጨረሻ ካረጋጋቸው በኋላ ቢል ራሱን ያስተዋውቀዋል። ቢል የመጣው ለትልቅ ጉዳይ ነው። ብሩስ ሊ ሳን ፍራንሲስኮ ውስጥ የሚዘጋጀውን የካራቴ ውድድር የቪዛና የቲኬት ግብዣ እንዲሁም ብሩስ ሊ የጻፈውን የኩንግፉ መጽሐፍ ይዞ መጥቷል። ኢፕማን መጽሐፉን ቢቀበልም ግብዣውን ግን ገና አልተቀበለም። በሌላ በኩል ቤቱ ሲመለስ ልጁ ኢፕችንግ ትምህርት ቤት ውስጥ ሁልጊዜ ስለሚጣላ መባረሩን ይሰማል። ኢፕማን የትምህርት ቤቱን እርሰ መምህር ቢለማመንም እርሰ መምህሩ ግን ተስፋ የለም ብለው ወደ አሜሪካ ትምህርት ቤት እንዲዘዋወር ይጠቁማሉ። አሁን በኢፕማን እና በልጁ መካከል ያለው ግንኙነት በጣም ተበላሽቷል። ልጁ ትምህርት ከማጥናት ይልቅ ማርሻል አርት መለማመድ ይመርጣል። በዚህ ጭቅጭቅ መሃል ኢፕማን ተናዶ ልጁን በጥፊ ይመታዋል። ኢፕማን የልጁን የወደፊት ሁኔታ ለማስተካከል ሲል ሳን ፍራንሲስኮ ለመሄድ ይወስናል። ልጁም ለቦሎ አደራ ሰጥቶት በየቀኑ ከምሽቱ 4 ሰዓት ላይ እንደሚደውል ቃል ይገባል። ኢፕማን ሳን ፍራንሲስኮ ሲደርስ የድሮ ጓደኛው ሌንግ ይቀበለዋል። ከዛም ወደ ቻይና ታውን በመሄድ የቻይና ማህበር ሲፒኤ መሪ ከሆነው ዞንግሁን ጋር ይገናኛል። ኢፕማን ልጁን ትምህርት ቤት ለማስገባት ከማህበሩ የድጋፍ ደብዳቤ ይፈልጋል። ቻይና ታውን ልክ እንደ ሆንግ ኮንግ በቻይነኛ ጽሑፍ የተሞላ ነው። ኢፕማን በቻይና ታውን ከሚገኙ የኩንግፉ ማስተሮች ጋር ይተዋወቃል። ነገር ግን አቀባበላቸው በጣም ቀዝቃዛ ነበር። ማስተሮቹ ብሩስ ሊ ኩንግፉን ለውጭ ሀገር ሰዎች እየተማረ በመሆኑ በጣም ተከፍተዋል። ዋን ዞንግሁዋ ብሩስ ሊ ካላቆመ በድጋፍ ደብዳቤ አንሰጥህም በማለት ኢፕማን ላይ ጫና ይፈጥራል። ኢፕማን ግን የብሩስ ሊን ተግባር ይደግፋል። ብሩስ የቻይናን ባህል ለዓለም እያስተዋወቀ ነው በማለት የዋን ዞንግሁዋን ጥያቄ ውድቅ ያደርጋል። በዚህ ጊዜ ውጥረቱ ይጨምራል። ሁለቱ ማስተሮች በመካከላቸው ያለውን ጠረጴዛ እስኪሰነጠቅ ድረስ ፈጣን የኩንግፉ እንቅስቃሴ ያደርጋሉ። ሁለቱም እጅግ በጣም ጎበዝ እንደሆኑ የታወቀ ቢሆንም ዋንግ ዞንግሁዋ ግን ደብዳቤውን እንደማይሰጠው ግልጽ አደረገ። እድል ሆኖ ሌንግ ሌላ የሚረዳ ሰው እንዲያውቅ ይነግረዋል። ኢፕማን የገባውን ቃል ጠባቂ ነው። በየቀኑ ከምሽቱ 4 ሰዓት ላይ ወደ ሆንግ ኮንግ ለልጁ ይደውላል። ነገር ግን ልጁ ኢፕችንግ አሁንም በቁጣ ላይ ስለሆነ አባቱን አላናግርም ብሎ ኮርቷል። በሚቀጥለው ቀን ጠዋት ሌንግ ኢፒ
ማንን ይዞት ወደ ሚስተር ራይት የተባለ ባለሀብት ዘንድ ይሄዳል። ኢፕማን የዚህን ባለሀብት ግንኙነት ተጠቅሞ ለልጁ የድጋፍ ደብዳቤ ለማግኘት ተስፋ አድርጎ ነበር። ነገር ግን ሚስተር ራይት አልችልም በማለት ጥያቄውን ውድቅ ያደርገዋል። ምክንያቱም በወቅቱ ብዙ ቻይናውያን ስደተኞች ያለምንም ምክንያት ከሀገር እየተባረሩ ነው። ሚስተር ራይትም ኢፕማንን በግል ስለሚያውቀው ስሙን አደጋ ላይ መጣል አልፈለገም። ከጥቂት ቀናት በኋላ ኢፕማን ታዋቂው ተማሪ ብሩስ ሊ የሚሳተፍበትን የካራቴ ውድድር ለማየት ይሄዳል። ስታዲየሙ በአሜሪካውያንና በቻይናውያን ተመልካቾች ተሞልቷል። ብሩስ ሊ ምንም እንኳን ወጣት ቢሆንም በመድረክ ላይ የሚያሳየው ፍጥነትና በራስ መተማመን እጅግ ያስደንቃል። ሆኖም ግን በቦታው የነበሩ አንዳንድ አሜሪካውያን አሁንም የብሩስን አቅም ዝቅ አድርገው ይመለከቱት ነበር። ከውድድሩ በኋላ የብሩስ ሊ መምህሩን ኢፕማንን ወደ አንድ ምግብ ቤት ይጋብዘዋል። እዚያም እያወሩ ብሩስ መምህሩ የድጋፍ ደብዳቤ ለማግኘት እየተቸገረ መሆኑን ይረዳል። ብሩስም አይዞህ መምህሬ ብሎ ጠበቃ በሆነው ተማሪው በኩል ሊረዳው ቃል ይገባል። በዚህ መሃል ሌሎች የብሩስ ተማሪዎች መጡ። ከነሱ መካከል በባህር ኃይል ውስጥ የሚሰራው ሃርትማን ይገኝበታል። ሃርትማን የቻይና ኩንግ ፉ ለውጊያ በጣም ጠቃሚ መሆኑን ስለሚያምን በጦር ሰፈሩ ውስጥ ሊያስተዋውቀው ይፈልጋል። ኢፕማን ተማሪውና ጥበቡን እንዲህ ትልቅ ቦታ ላይ ሲደርሱ በማየቱ በኩራት ተሞላ። ነገር ግን ሰላሙ ብዙ አልቆየም። ቀደም ሲል ብሩስን ሲንቁት የነበሩ የካራቴ ተማሪዎች መጥተው በድጋሚ የተገዳደሩት። ብሩስ ሊ ለአንድ አፍታ እንኳን አላመነታም። እሳት የሚተፋ ፍልሚያ ተነሳ። ብሩስ በታዋቂው ኑንቻኩ መሳሪያ ተጠቅሞ እንዴት ድባቅ እንደሚያደርጋቸው ሲያሳያቸው ብሩስ ሊ ማለት ዋዛ አይደለም ብለው እንዲያምኑ ያደርጋቸዋል። አሁን ኢፕማን በብሩስ ጠበቃ የተጻፈው የድጋፍ ደብዳቤ ይዞ ወደ ሱሊቫን ሃይ ስኩል ይሄዳል። ነገር ግን የትምህርት ቤቱ ርዕሰ መምህር አሁንም የቻይና ማህበር ሲፒኤ ደብዳቤ የግድ ያስፈልጋል ይላሉ። ይባስ ብሎም $10,000 ከከፈለ ግን ልጁን እናስገባዋለን በማለት በለዘበ ድምጽ ጉቦ ይጠይቃሉ። ኢፕማን በዚህ በጣም ተበሳጭቶ ትምህርት ቤቱን ጥሎ ይወጣል። ከመውጣቱ በፊት ግን ሌላ አሳዛኝ ትዕይንት ተመለከተ። የቻይና ማህበሩ መሪ የዋንግ ዞንግዋ ልጅ የሆነችው ዮና በቤኪና በጓደኞቿ ክፉኛ እየተደበደበች ነበር። ዮና የቺርሊዲንግ ካፒቴን ሆና በመመረጧ ቀንተውባት ነበር። ዘረኝነት በታከለበት ስድብ ብቻ ሳይወሰኑ በግድ ይዘው የዮናን ጸጉር በመቀስ ቆረጡት። ኢፕማን ይህንን ሲያይ ዝም አላለም። ወዲያው ጣልቃ ገብቶ ዮናን ከአጥቂዎች አዳናት። ዮናን ወደ ቤቷ ሲወስዳት ኢፕማን እሷ የማን ልጅ እንደሆነች ተረዳ። ዮናን በአባቷ ለኢፕማን ደብዳቤ እንዲሰጠው ብትለምንለትም አባትየው ዋንግ ዞንግዋ ግን ነገሩን በተሳሳተ መንገድ ተረድቶት ድጋሚ ተጣላሽ በሚል ዮናን በጥፊ ያጮላት። ኢፕማን እውነቱን ሊያስረዳው ቢሞክርም ዋንግ ዞንግዋ ግን አንተ አሜሪካ ውስጥ ቻይናውያን የሚደርስባቸውን መገፋት አልተረዳህም በማለት ይጮሃል። ኢፕማን ግን በታላቅ ጥበብ መለሰለት። ለውጥ ከፈለክ ከአሜሪካውያኑ ጋር በቀጥታ መነጋገር አለባለው። ዋንግ ዞንግዋ ግን በምክሩ ተናዶ ኢፕማንን ለፍልሚያ ጋብዘዋል። ፍልሚያው ተጀመረ። የታይቺ እና የዊንግ ቹ ፍልሚያ። ሁለቱም እኩል የሆኑ ምቶችን እየተለዋወጡ የጥበብ ጫፉን አሳዩ። ፍልሚያው እየጦፈ ያለ ድንገት የመሬት መንቀጥቀጥ ተነስቶ ህንፃውን አናወጠው። በዚህ ምክንያት ፍልሚያውን ለማቆም ተገደዱ። እድል ሆኖ ማንም አልተጎዳም። ኢፕማን ከመሄዱ በፊት ለዋንግ ዞንግዋ አንድ ትልቅ መልእክት አስተላለፈ። የቻይና ኩንግፉ ሰዎችን የሚለያይ ግንብ ሳይሆን ዘረኝነት የሚቀይር ድንጋይ መሆን አለበት አለው። ኢፕማን እንደተለመደው ከምሽቱ 4 ሰዓት ላይ ወደ ሆንግ ኮንግ ይደውላል። ለጓደኛው ለሶብ ለኢፕቺንግ ትምህርት ቤት ስላልተገኘ እስካሁን መመለስ እንዳልቻለ ይነግረዋል። በሚቀጥለው ቀን ጠዋት በአሜሪካ የባህር ኃይል ጦር ሰፈር ውስጥ ሃርትማን የዊንግቹን መለማመጃ እንጨት ይዞ ይመጣል። ሃርትማን ይህ ጥበብ ለእውነተኛ ውጊያ እጅግ ጠቃሚ መሆኑን ቢያምንም አለቃው ሰርጅንት ባርተን ግን በዘረኝነት ስሜት ተሞልቶ የቻይና ማርሻል አርት ያጣጥላል። ባርተን ሃርትማን ይህን እንጨት መጠቀም የምትችለው የካራቴ ሻምፒዮንን ኮሊንስን ካሸነፍክ ብቻ ነው ይለዋል። ፍልሚያው ተካሄደ። ነገር ግን ሃርትማን በኮሊስ ተሸነፈ። ባርተን እንደ ቅጣት ሃርትማንና በክፍሉ ያሉ ቻይና አሜሪካዊ ወታደሮች ሜዳውን 30 ዙር እንዲሮጡ ያዛቸዋል። ይባስ ብሎም የዊንግቹን መለማመጃ እንጨት
በፊታቸው ያቃጥልባቸዋል። ሃርትማን ግን ተስፋ አልቆረጠም። በሚቀጥለው ጦር አዛዡ በመሄድ የብሩስ ሊን የውጊያ ቪዲዮዎችና የጻፈውን መጽሐፍ ያሳያል። አዛዡ በነገሩ ተገርሞ ጥሩ ነው፣ መጀመሪያ ቻይና ታውን ሄደህ ምርምር አድርግ ብሎ ይፈቅድለታል። ይህንን የሰማው ባርተን በንዴት ይቃጠላል። ኮሊንስን ጠርቶ ሂድና ቻይና ታውን ውስጥ ያሉትን ማስተሮች ትምህርት ስጣቸው በማለት ያዘዋል። በሌላ በኩል ዮና ኢፒማንን ለመርዳት በማሰብ የአባቷን ፊርማ አስመስላ የድጋፍ ደብዳቤ ትጽፋለች። ነገር ግን ኢፍማን ይህንን ሲያይ ደብዳቤውን ቀደደው። ይህ ነገሩን ያባብሰዋል እንጂ አይረዳም አላት። ዮና በጣም አዘነች። ምንም ባደርግ ለአባቴ ትክክል አልሆንም፣ እንዲያውም ካራቴ መለማመድ ስፈልግ እሱ ግን ታይቺ እንድለማመድ ያስገድደኛል በማለት ብሶቷን ትገልጻለች። ይህ ንግግር ኢፕማን ስለ ራሱ ልጅ እንዲያስብ አደረገው። እሱም ልጁን በግድ አሜሪካ እንዲማር መጫኑ ስህተት መሆኑን ተረዳ። ተንኮለኛዋ ቤኪ ደግሞ ዮና መታችኝ ብላ ለእናቷ በውሸት ታለቅሳለች። እናቷን በነገሩ ተናዳ የኢሚግሬሽን ባለስልጣን ለሆነው ለባለቤቷ ኤድዋርድ ትነግረዋለች። ኤድዋርድ ይህን አጋጣሚ ተጠቅሞ ቻይና ታዋን ላይ እርምጃ ለመውሰድ ይነሳል። የመኸር በዓል ሲጀመር ኤድዋርድና ወታደሮቹ መጥተው የቻይና ማህበሩን መሪ ዋንግ ዞንግዋን በሐሰት ክስ ያስሩታል። በበዓሉ መሃል ኮሊንስና ሌሎች ወታደሮች መድረክ ላይ ወጡ። የቻይናን ባህልና ማርሻል አርት እየሰደቡ ማስተሮቹን ለድብድብ ይጋብዛሉ። ማስተሮቹ ቢሞክሩም በኮሊንስ ጉልበት ተሸንፈው ክፉኛ ይደበደባሉ። ኮሊንስ አንዱ ማስተር ሊገድለው ሲቃረብ ኢፍማን መድረክ ላይ ወጣ። በታዋቂው መብረቃዊ ምቶቹ ኮሊንስን አፈሰሰው። ኢፍማን እጅጌውን እንኳን ሳይጠብቅ ኮሊንስን በሰው ፊት ሁሉ አዋርዶ አሸነፈው። የዋንግ ዞንግዋ መታሰር ለኢፍማን ይደርሰዋል። ዮና አባቷ እንዲፈታ ብትለምንም ኤድዋርድ ግን አልሰማም አለ። ባርተን የኮሊንስን መሸነፍ ሲሰማ በንዴት ወደ ቻይና ማህበር ሄዶ እዚያ ያሉትን ማስተሮች በሙሉ ደበደባቸው። ኢፍማን እንደ ሌንግ ደረሰው። የቆሰሉትን ማስተሮች ደህንነታቸው እንዲጠበቅ ወደ ብሩስ ሊ ማሰልጠኛ ዶጆ ወሰዳቸው። ባርተን ዋንግ ዞንግዋን ወደ ጦር ሰፈሩ ወስዶ እውነተኛ ውጊያ ምን እንደሆነ አሳይሃለሁ በማለት ለፍልሚያ ይጋብዘዋል። ዮና አባቷ እንዳይጎዳ ኤድዋርድ ፊት ተንበርክካ ብትለምነውም አባቷ ዞንግዋን ግን ለባዕድ አትስገጅ ብሎ አስነሳት። ፍልሚያው ተጀመረ። ዋንግ ዞንግዋ በጥሩ ሁኔታ ቢጀምርም የባርተን ኃይል ግን በለጠው። ባርተን የዋንግ ዞንግዋን እግር ሰብሮ በሰው ፊት አዋርዶት ራሱን እስኪስት ድረስ ደበደበው። ዋንም በድንገተኛ ሁኔታ ወደ ሆስፒታል ተወሰደ። እሺ አድማጮች፣ አሁን ወደ ታሪኩ እጅግ ልብ የሚነካና የመጨረሻው የፍልሚያ ምዕራፍ ተሸጋግረናል። ጀግኖች ኢፍማን በህመምና በእድሜ የተዳከመ ቢሆንም ክብሩን ለማስመለስ የሚሄድበት ርቀት ይገርማቸዋል። ቀጥታ ወደ ዝርዝሩ ንግባ። በብሩስ ሊ ማሰልጠኛ ዶጆ ውስጥ ትልቅ ለውጥ ተፈጠረ። ቀደም ሲል ብሩስን ይቃወሙ የነበሩ የኩንግፉ ማስተሮች አሁን ከእርሱ ጋር ታረቁ። የብሩስን ተማሪዎች የማስተርሶቹን ቁስል እያከሙላቸው እያለ ማስተሮቹ አንድ ትልቅ እውነት ተረዱ። እንደ ቻይናውያን በአንድነት መቆም እንጂ እርስ በርስ መናቆር እንደማይጠቅማቸው አወቁ። ብዙም ሳይቆዩ ሃርትማን ለብሩስ ደውሎ ዋንግ ዞንግዋን በባርተን ተሸንፎ ሆስፒታል መግባቱን አረዳው። ኢፍማን ወዲያውኑ ዋንግ ዞንግዋን ለመጠየቅ ሆስፒታል ይሄዳል። ዋንግ ዞንግዋ በጠና ታሞ ቢሆንም ራሱን አልሳተም። ልጁ ዮናም ባጠገቡ ሆና ትንከባከበዋለች። የዋንግ ዞንግዋን መጎዳት፣ የማስተሮቹን ስቃይና በህዝቡ ላይ የሚደርሰውን ግፍ የተመለከተው የዊንግ ቹን ታላቅ ማስተር ኢፍማን ከእንግዲህ ዝም ማለት እንደማይችል ወሰነ። ነገር ግን ወደ ውጊያ ከመሄዱ በፊት አንድ የቀረው የቤት ሥራ ነበረው፣ ልጁን ማግኘት። ኢፍማን እንደተለመደው ወደ ቤቱ ቢደውልም ልጁ ኢፕቺንግ አሁንም አላናግርም ብሎ ነበር። በመጨረሻም ኢፍማን ለጓደኛው ለቦብ እውነቱን ተነፈሰ። ካንሰር እንዳለበት ነገረው። ቦብ በሰማው ነገር ደንግጦ ወዲያውኑ ኢፕቺንግን አባትህን አናግረው ብሎ ገፋፋው። አባቱ ይህን ሁሉ ስቃይ እየታገሰ አሜሪካ ድረስ ሄደው ለልጁ የተሻለ ትምህርት ለመፈለግ መሆኑን ሲረዳ ኢፕቺንግ በስልኩ ላይ ሆኖ በለቅሶ ተሰበረ። ኢፍማን በዚህ ስልክ ጥሪ ወቅት የራሱን ስህተት አመነ። ልጁን በጥፊ በመምታቱ ይቅርታ ጠየቀው። ወደ ሆንግ ኮንግ ቢመለስም በግሉ ዊንግ ቹን እንደሚያስተምረው ቃል ገባለት። ከስልክም በኋላ ኢፍማን ወደ ጦር ሰፈሩ እንዲወስደው ሃርትማንን ጠየቀው። ዮና ምን ሊፈጠር እንደሚችል ብትሰጋም ኢፍማን ግን ለፍትህ መቆምና የህዝቡን ክብር ማስመለስ እንዳለበት ጽኑ አቋም ነበረው። በሚቀጥለው ቀን ጠዋት ሰርጂን ባርተን በጦር ሰፈሩ ውስጥ ለወታደሮቹ ዘረኝነት የተሞላበት ንግግር እያደረገ ነበር።
ቻይናውያን ብቻ ሳይሆኑ በስሩ ያሉ ጥቁር ወታደሮችም ጭምር በንቀት ይሰድብ ነበር። አሜሪካ ብቸኛ ጠንካራ ሀገር እንደሆነችና ሌሎች ባህሎች ለሷ መገዛት እንዳለባቸው በትዕቢት ይናገራል። በዚህ መሃል ሃርትማን ኢፕ ማንን ይዞ መጣ። ሃርትማንም ኮሊሰንን ያሸነፈው ይህ ሰው ነው ብሎ አስተዋወቀው። ባርተንም ተገዳዳሪነቱን ተቀበለ። ይህ ውጊያ ምንም ሕግ የለውም፣ አንደኛችን እስክንወድቅ እንጋጠማለን ብሎ ዛተ። ሁለቱም ሰዎች ፊት ለፊት ተፋጠጡ። ጭካኔ የተሞላበት ፍልሚያ ተጀመረ። ይህ ነገር ውጊያ እንደጀመረ አንድ ነገር ግልጽ ሆነ። ኢፕ ማን እንደ ድሮው አይደለም። እድሜው ገፍቷል። ጥንካሬውና ፍጥነቱ እየደከመ ነው። በካንሰር የተዳከመ ሰውነቱ ሲንቀጠቀጥና ሲሰቃይ ማየት በጣም ያሳዝን ነበር። ፍልሚያው እየቀጠለ ነው። ባርተን አሁንም የዘረኝነት ስርዎችን ማዋረዱን አላቆመም። በዙሪያው የነበሩ ወታደሮችን እንኳን ንግግሩ ምን ያህል ተገቢ እንዳልሆነ ሊሰማቸው ችሏል። ነገር ግን በዚህ ሰዓት አንድ ትልቅ ለውጥ ተፈጠረ። ኢፕ ማን ያያቸውን ግፎች በሙሉ አስታወሰ። የደረሰበትን ውርደት፣ ጭቆናና የህዝቡን ስቃይ ያ ትዝታ ውስጡ በሰዓት አነደደው። ኢፕ ማን በድጋሚ ተነሳ። በሕይወት ዘመኑ ያዳበረው ጥበቡ በሙሉ ዘረገፈው። ያ ታዋቂው ቻያን ፑሽ ተከታታይ ቦክሶችን፣ ትክክለኛ የአይን ምቶችና አስደንጋጭ የሰውነት ጥቃቶች፣ በመጨረሻም ሁሉን ነገር የሚያበቃውን ያንን ወሳኝና ገዳይ ምት አሳረፈበት። በታላቅ ብቃት ኢፕ ማን የዚያን ፍልሚያ አሸናፊ ሆነ። ፍልሚያውን ሲመለከቱ የነበሩ ወታደሮች በጭብጨባ ቀለጡት። ለክብርና ለፍትህ ለቆሙ ለዚህ ሽማግሌ ትልቅ አክብሮት አሳዩ። ኢፕ ማን የማይነካ ይመስል የነበረው ጭቆና በድጋሚ ድል አደረገው። ከድሉ በኋላ ዋንዞንግ ኋ ለኢፕ ማን ያንን ሲጠበቅ የነበረውን ድጋፍ ደብዳቤ ሰጠው። ሁለቱ ማስተሮች ሙሉ በሙሉ ታረቁ። ነገር ግን በአሜሪካ ያጋጠሙት ነገሮች የኢፕ ማንን አመለካከት ቀይረውታል። ልጁን እዚያ ላለማምጣት ወሰነ። ክብርን ለማግኘት ሁልጊዜ ከሚታገልበት ቦታ ይልቅ በሀገሩ መኖርን መረጠ። ወደ አውሮፕላን ማረፊያ ከመሄዱ በፊት ዮና መድኃኒት አንዳንድ ስጦታዎች ሰጠችው። ኢፕ ማን ወደ ሆንግ ኮንግ ሲመለስ ልጁ ኢፕ ቺንግ በሞቀ ስሜት ተቀበለው። ከዚያ ቀን ጀምሮ ግንኙነታቸው መፈመስ ጀመረ። ኢፕ ማን ልክ ልጁ እንደሚፈልገው ዊንግ ቹን ማስተር ጀመረ። ታሪኩ በኢፕ ማን የህይወት ጉዞ ታሪክ ነጸብራቁን ያሳርፋል። የህይወት የጽናት የርህራሄ መንገድ። በታህሳስ 2 ቀን 1972 የታላቁ የዊንግ ቹን ማስተር ኢፕ ማን በ79 ዓመቱ በጉሮሮ ካንሰር ምክንያት ከዚህ ዓለም በሞት ተለየ። መጨረሻ ኢፕ ማን በህይወት ዘመኑ ሁሉ ለማንኛውም ሰው ያለ አድሎ የሚቆም ታላቅ ሰው ነበር። ከባርተን ጋር ያደረገው ፍልሚያ ምዕራባውያን ለቻይና ማርሻል አርት ትልቅ ቦታ እንዲሰጡ አድርጓል። ይህ በመሆኑ እንደ አውሮፓውያን አቆጣጠር በ2001 ኩንግፉ በአሜሪካ የጦር ኃይል ውስጥ እንደ ዋና የማሰልጠኛ ስልት ተካቷል።